ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች፣ የሰዓቱን አጭር ዜና ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። በቅድሚያ በምስራቅ ወለጋ 19 ሰዎች ግድያና ስጋት ውስጥ መግባታቸውን ነዋሪዎች ተናገሩ። ይህን በተመለከተ ቢቢሲ የሰጠው መረጃ አለ፣ በዝርዝር የማስደምጣችሁ ነው። እስከዚያው አዳዲስና ትኩስ መረጃዎችን ይደርሳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ወደ መረጃው አለፍኩ። በኦሮሚያ ክልል በምስራቅ ወለጋ ዞን ጊዳያን ወረዳ በኦሮሚያ ልዩ ኃይል ተፈጽመዋል በተባለው 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸውን ነዋሪዎች ለቢቢሲ ተናገሩ። ተቋሚዎችና እናት ፓርቲ ኢህአፓ ጥቃቱን በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉ አካባቢና ባለስልጣን እስካሁን ምንም ያሉት ነገር የለም። በወረዳው በአማራ ክልል ተወላጆች ይኖሩበታል በተባለው ጠጋጂ ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያናገራቸው 5 የዓይን እማኞች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱን ነዋሪዎች ተናገሩ። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላው ደግሞ መሳሪያ አናስረክብም ብለው ጫካ በገቡና በራሳቸው ፋኖ ብለው በሚጠሯቸው ታጣቂዎች በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናገሩ። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበር የሚጠቁሙ መረጃዎችንም አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪ ወደ አጎራባሽ ቀበሌ መሸሽ ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉት ዛቻ መሰረት ያደረገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰቦቻቸው እንዲሸሹ እንዳደረጉና የተናገሩት አንድ ዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂት፣ ውድመት መመልከታቸውን ለቢቢሲ ተናገሩ። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የ2 ሰዎች አስክሬን ማየታቸውንም ጨምረው ገልጸዋል። የደረሰው ነፍሰ ጡር መሆናቸውን የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩት አንድ የዓይን እማኝ ከሟቾቹ ውስጥ 5 ልጆች አባት የሆነው ባለቤታቸው እንደሚገኙበትም ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው ውስጥ ወጥተው የጉልበት ሰራተኛ የነበሩት ባለቤቶቻቸውን ዓይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው ለቢቢሲ ተናገሩ። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታዋለሁ ሲል እኔ በጥርሴ መሰለኝ አነሷቸው። 3ቱንም ልጆቼን አነሷቸውና ተደፍቼ እኔን ግደሉኝ ብዬ ለመንኳችሁ ሲሉም ስለ ድርጊቱ ተናግረዋል። ባለቤቶቻቸው ቤታቸው በር ላይ በተገደሉበት ስፍራ ከተቀበሩ ከ5 ቀናት በኋላ በስላሴ ቤተክርስቲያን ዳግም መቀበራቸው ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞች የሟች ቤተሰብ ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥ እና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑን ጨምረው ገልጸዋል። እማኞቹ አብዛኞቹ ሟቾች በስለት በቢላዋ ተጠቅጥቀው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦ ተጎድቶ መገኘቱን ጨምረው ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጡ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ አንድ የተገደለባቸው የተናገሩ 2 ሰዎች አካላት የለውም ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱ እንኳን የደረሰን ለመቀበር አስክሬን ለማንሳት አልቻልንም፣ እስከ ቅዳሜ ዕለት ድረስ አስክሬናቸው እንዳልሆነ ሆኖ አገኘናቸው ሲሉ አንድ እማኝም ተናግረዋል። ቢቢሲ ካነጋገራቸው 5 ነዋሪዎች እና የሟች ቤተሰቦች ውስጥ 4ቱ በጥቃቱ እንደተገደሉ፣ ሰላማዊ ሰዎች ቁጥር 19 ነው ሲሉ አንዱ ነዋሪ ደግሞ ቁጥሩ ከዚህ ከፍ ሊል እንደሚችልም ጨምሮ ጠቅሰዋል። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉት ለቢቢሲ ያጋሩት የእናንተ ልጆች ናቸው ከፌዴራል መንግስት ጋር የገጠሙት ፋኖን ትደግፋለህ በሚል ነው ብለዋል። እናት ፓርቲና ኢህአፓ ጥቃቱን አውግዘው ባወጡት መግለጫ ጥቃቱን በመንግስት መዋቅር በግልጽ የተፈጸመ እንደሆነ እጅጉን የሚያሳዝን ተግባር ነው ብለዋል። ጨምሮም ይህ ተግባር በመንግስት በዓላማና በስውር የሚፈጸም ደባ መሆኑን ዓለም አቀፉ ማህበረሰብ መጨፍጨፉን እንዲያወግዝና ተጠያቂነት እንዲሰፍን የበኩላቸውን እንዲያደርጉ ፓርቲዎች ጠይቀዋል። ባለቤቶቻቸው የተገደሉባቸው ነፍሰ ጡር ነዋሪ መሬት የለኝም፣ ምንም የለኝም፣ እሱ ነው ቀን ስራ ሰርቶ የሚያስተዳድረኝ 5 ልጆች ይዤ የምልሰው የምቀምሰው አንድም ነገር እንኳን የለኝም ሲሉ ናዚ ሁኔታቸውን በሚመለከት ለቢቢሲ ተናግረዋል። ባለቤቶቻቸው እሱ እንዲሆኑ ስላገኘሁት ምግብ ትቻለሁ፣
ተጎድቻለሁ ሲሉ አሁን ያሉበት ሁኔታ አንድ የሟች ቤተሰብ ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ግጭት ውስጥ መሆኑን ነዋሪዎች ጠቁመዋል። አንድ የሟች ቤተሰብም አሁን መጡ የተባለው ሰው እየተረበሸ ነው ያለው መኖር አይደለም የምንኖረው በስጋት ላይ ያለነው ምጥ ላይ ነው ያለነውም ብለዋል። ያለፈው ሳይሆን እኛ ያሳሰበን ያለው የወደፊቱ የሚመጣው ነገር ነው። አሁንም ቢሆን በቅርበት ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቶብናል ሲሉ ነዋሪዎች ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ያደረገ ቢሆንም ምላሽ እንዳላገኘን ቢቢሲ ጨምሮ ገልጸዋል። ጊዳያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ርቀት ገደማ የሚርቅ ወረዳ ሲሆን ከዚህ ቀደም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ይናገራሉ። ወረዳው የኦሮሚያና የአማራ ክልሎችን የሚያዋስን አካባቢ ሲሆን በድንበር አካባቢ ፋኖ ነን የሚሉ ኃይሎች እንደሚንቀሳቀሱ ጥቃቱ እንደሚፈጸም ይናገራሉ። የነበሩን ዜናዎች ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን።